መጽሐፍ ቅዱስ ሲናገር ስሙኝ፣ መጽሐፍ ቅዱስ ሲናገር እግዚአብሔር ፀሐይን አስቆም አይደለም የሚለው። ኢያሱም እንዲህ አለ፣ ፀሐይ በገባውን ቁሚ ሲላት መጽሐፍ እንደዚህ ነው። እኔ አይደለም ያልኩት፣ ኢያሱ 10 ገብታችሁ ታነባላችሁ። እግዚአብሔር የሰውን ቃል እንደሰማበት እንደዚያ ያለ ዕለት በፍጥረት ውስጥ የለም ይላል። እግዚአብሔር የሰው ቃል ሰማ። ፀሐይ ቁሚ ሲል ኢያሱ እግዚአብሔር ሰምቶ ቀጥ አረጋት። አንድ ፀሐይ አይደለም የቆመው፣ the whole universe ነው ቀጥ አለ። ሲስተም አቆሙ። ታውቃለህ ምን አይነት ሰዎች ናቸው ሰዎቹ? ራሱ አንተ ኔቸር ከሰው ጋር ትጣላም እንደ አንተ ወደ ላይ ሰው ስለ ሌላ ነገር ቀና ብሎ ያወራል። እንኳን ስለ ወንጌል ስለ ኢየሱስ እንዴት ላፍር እችላለሁ? ስለ ሌላ ነገር ማፈር ነው እንጂ ስለ ኢየሱስ ሰው እንዴት ሰው ስለ ራሱ ሲያወራ እኮ አያፍርም። ስለ ኢየሱስ እንዴት እናፍራለን? ሰው ፕሮፋይሉን ሲያወራ እኮ አያፍርም። እኔ ማለት ሲል እኮ አያፍርም። የእግዚአብሔር ልጅ ከሰማይ እኔን ለማዳን የወረደ ያላፈረብኝ ክብሩን የተወ ስለሱ እንዴት ነው የምታፍረው?